ዛሬ የጠፋሁበትን ልክሳችሁ ነው የመጣሁት። እንግዲህ ከልጆቼና ከእናቴ ጋር እንግዲህ ወደ ስራ ነው የምንገባው አሁን። እስከ መጨረሻው ተከታተሉት። ቪዲዮ ላይክ አድርጉት። ሀባይብ ቆንጆ ቆንጆ ነገር ነው ማሳያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእስማኤል ፈርኒቸር ቤተሰቦች እንዴት ናቸው ሀባይብ? እኛ ጋር እንግዲህ በጣም ሰላም ነን፣ አልሐምዱሊላህ ረብል ዓለሚን። ብዙዎቻችሁ በውስጥ ጠፋችሁ፣ በሰላም ነው ልጆችሽ፣ ባለቤትሽ ያላችሁ የምትጠይቁኝ ሰዎች በጣም በጣም ነው ማመሰግነው ውዶቼ። ሰው ሲጠፋ እንደዚህ ማሰባችሁ ምን ሆና ነው ብላችሁ ማሰባችሁ፣ ለሰው ልጅ መጨነቃችሁ በጣም ትልቅ ነገር ነው። በአሁን ሰዓት ሰው በተጨካከነበት ሰዓት እንደዚህ ለእኔ አስባችሁ እኔን በጣም እየጠይቃችሁኝ ነው እና በዋትሳፕ በጣም ነው ማመሰግነው። እኔም ደህና ነኝ፣ ባለቤቴም ልጆቼም ሁላችንም ደህና ነን አልሐምዱሊላ። ያው የአየሩ ሁኔታ ትንሽ ስለሚያስጠላና ስራ ያን ያህል ሞራል ስለሌለው አሁን ላይ ለዛ ነው እኔ ጥፍት ያልኩት እንጂ ቪዲዮ እየሰራን ነው። እዚሁ አካባቢም ደግሞ መጅሊስ እየሰራን ነውና የሰራን እያወጣን ስለሆነ ቆንጆ ቆንጆ መጅሊሶችን ዛሬ እጄላችሁ መጥቻለሁኝ። እስከ መጨረሻው ድረስ ቪዲዮውን ተከታተሉት። በጣም የሚያማምሩ ለየት ለየት ያሉ ዲዛይኖችን ሰሞኑን እያወጣናቸው ያለውን ለሙሽራ ምናምን እሱን አሳያችኋለሁኝ። እስከ መጨረሻው ተከታተሉ፣ ዲዛይን ምረጡ። ይሄ አሁን አዲስ ፋሽን ቪአይፒ መጅልሶች አሉ በአይነት እንደምናቀርብ ታውቃላችሁ። ይህንኛው ደግሞ ቀለል ያለ ቪአይፒ እዚህ ጋር በእንጨት ከፈለጋችሁ ይደረጋል። ኮርነር ኮርነር ላይ የቁርአን ምናምን ማስቀመጫ አለው ማለት ነው። ቲክነሱም እንደ ፍላጎታችሁ ነው፣ ከፍታና ዝቅታው የሚጨመርበት። ያው እኛ በሰዎቹ ትእዛዝ ስለምንሰራ ነው። እዚሁ ከሚሴ ነው። ይሄ እንግዲህ ቤቱን እለክተን የሰራ ነው። ሲገባ ደግሞ ምን ያህል እንደሚያምር እናሳያችኋለን። ወደ ባቲ የተጫነም አለ። ሁሉንም መጅሊስ በአንዳንድ ሁሉንም ማሳያችሁ ነው የሚሆነው። እናንተ ብቻ ቪዲዮ ላይክ እያደረጋችሁ ተከታተሉኝ ሀባይብ። እና እናንተ ጋር ስራ ምናምን እንዴት ይዟችኋል? ውጭ ሀገርስ እንዴት ነው? ከረምሻው በኋላ ያለው ሁኔታ እኛ ጋር እንዳለው ነው ወይንስ እናንተ ጋርም አሪፍ ነው የኢኮኖሚው ነገር እላችኋለሁኝ። እኛ በጣም ኪሳራ ውስጥ ነው የወደቅነው። ብቻ ግን አልሐምዱሊላህ ረብል ዓለሚን። ያው እንግዲህ ለበጎ ነው። ዋናው ነገር ጤና ነው። ጤና ካለን ደግሞ ሁሉም ተሰርቶ የሚገኝና የሚስተካከል ነገር ነው እላችኋለሁኝ ሀባይብ። ዋናው ነገር ጤና ብሏል። እና ይሄንን ይመስላል። ይሄ የምታዩት በሁለት ኮርነር የተሰራ የቪአይፒ ድጋፍ በጎና በጎን ያለው ነው። በዛ በኩል ቤታቸው ግድግዳ ስለሚዘጋው በዚህ ብቻ ነው የታዘዝነው። እኛ ብዙ ጊዜ እንደምታውቁት ከሆነ የምትፈልጉትን አይነትን በሰው ትእዛዝ ነው። የጨርቅ ምርጫም ሆነ የመጅሊሶቹ ምርጫ ሆነ በሰው ትእዛዝ ነው የምንሰራው ማለት ነው። በራሳችን የምንሰራው ነገር አይደለም። እቺ መጅሊስ ትናንትና እንግዲህ ውጭ ላይ አውጥቼ የጨርቁ አመራረጥ ሙሉ በቱርክ ጨርቅ የተሰራ ነው። የፍሬሞቹ አመራረጥ ድምቅ ብሎ ቆሻሻ የሚችል ነው። ፍሬም የምንፈልገው ባሉት መሰረት ተሰርቶላቸው እንደዚህ መንገድ ላይ ዘርግተን ነበርና በጣም መንገደኛን ሁሉ ዋው እንዲህ አይነት በኖረኝ ያስባለ መጅሊስ ነው። አሁን ላይ ፋሽን ነው። እዚች ተካያው ጎን ጎን ላይ ትርፍ ነገር ያለችው እዛች ውስጥ መስተዋት ይገባል። መስተዋት ከገባ በኋላ ሰው ቡናም ጠጣ ውሃም ጠጣ ብርጭቆ ማስቀመጫ ነገር ተደርጋ የተሰራች ነች ማለት ነው። ሲኒም እንደዚሁ ቡና ጠጥቶ ሲያበቃ የሚያስቀምጥበት ማለት ነው። ቴብሎች ደግሞ እናንተ በምትፈልጉት አይነት ነው የሚሆንላችሁ ማለት ነው። እነዚህ እንግዲህ የሰው ምርጫ ነው እንዳልነገርኳችሁ። በጣም ነው የምታምረው። ለምግብም ትሆናለች፣ እንደዚህ ለኮኪስ ለአበባ ማስቀመጫ ለአንዳንድ ነገር ትሆናለች። ብቻ ቅልጠፍ ያለች ናት። ይህንን መጅልስ ማዘዝ የምትፈልጉ ሰዎች ከለር በእናንተ ምርጫ ነው። ሰአዲ መጣች እህቴ ከትምህርት ቤት ነው እንዳጋጣሚ የመጣችውና ውይ ይሄ መጅልስ ማን ሳልቀመጥበት አይጫንም ብላ እየፈታተሸችው ነበር። በነገራችን ላይ የኛ ስራ ሲሰራ ምንም አይታይም፣ ግን ከተገጣጠመ በኋላ ነው እንዴ ያቃ ነው እንዴ የሚያስብለውና ካየችው በኋላ ይሄንን መጅሊስ ሳልቀረጽበት ሳልቀመጥበትማ አይጫንም እያለች እያሳቀችን ነበርና በአጋጣሚ እየቀረጽኩ መታ ነው እላችኋለሁኝ። ይሄ አሁን በ30 ቲክነስ ነው የተሰራላቸው። ብዙም ጓን ያለ አይደለም እንደ ሶፋ። ብዙውን ጊዜ ቪአይፒ ያው ከ50
ከ40 እስከ 45 ድረስ ነው የሚሰራው። ይሄንኛው ግን በ30 ቲክነስ ቁመት በእነዚህ በኖርማኖቹ መጅሊስ የተሰራ ነው ማለት ነው። ይህ መጅሊስ ደግሞ ኖርማል መጅሊስ የምንለው ነው። ይሄም 30 ቲክነስ ቦንድር በእንጨት ይባላል። ዋጋው ከዛንኛው ይቀንሳል እንደ ሰው ፍላጎት ነው። ይሄ ደግሞ ቴብሉም የሰው ፍላጎት ያማከለ ነው። እንደዚህ መሀሉ በፍሬም ተብለን የተሰራው። አሁን ላይ ቀነስ የሚያደርግ መጅሊስ ከፈለጋችሁ እነዚህን መውሰድ ትችላላችሁ ማለት ነው። ቀነስ ስላችሁ በአሁኑ አንጻር ካለው ማለት ነው። 10ሩ ቲክነስ ቦንድ ነው፣ 20ው እንጨት ነው ከስር። ይሄ ኖርማኑ መጅሊስ በቀጫጭኑ ፍሬም ይባላል። እነዚህ ከታችና ከላይ የቻይና ፍሬም አለው። በጣም እንደዚህ እንግዲህ ጽድት ተደርገው ነው የሚሰሩት ማለት ነው። ሀባይብ እናንተ የምትፈልጉ ልጆች መታችሁ ማዘዝ ትችላላችሁ። ያዘዛችሁትም ደግሞ መቀየር ትችላላችሁ በምትፈልጉት አይነት ዲዛይን ማለት ነው። አዲስ የመጣው እና ይሄንን ይመስላል። ይሄ ሙሉ ከፋይ ነው። ጨርቁ ከፋይ ሆኖ በነገራችን ላይ የቱርክ ከፋይ አለ፣ የቻይና ከፋይ አለ። እንደ ዋጋቸው እንደ ጥራታቸው ይለያያል ማለት ነው። ግማሹ ተለጣጭና በጣም ስሶች አሉ፣ ግማሾቹ ደግሞ በጣም ወፍራምና ደስ የሚል ልስላሴ ያላቸው አሉ ማለት ነው። ያ እንግዲህ በእጃችሁ ስትነኩት ነው ወይ ደግሞ ስታዙ ተናግራችሁ የምታዙት ነገር ነው ማለት ነው። የተካያም ደግሞ ሰው በሚፈልገው ነው። ይሄንን መጅሊስ በጣም ብዙ ጊዜ አይታችሁታል ቪዲዮ ላይ። በጣም በብዛት የማወጣው መጅሊስ ነው። ያው የእናቱ ስራ ለልጁ ገር ነው አይደለም የሚባለው። ልጆቼ ስርስሬ ነው የሚሄዱት የስራ ሰው እንደሚሆኑና እንግዲህ እርፍ አድርገው እንደሚያኮሩኝ ተስፋ አደርጋለሁ ማለት ነው። ለወደፊት አላህ ያሳድግልሽ በሉኝ። እናንተንም ለሀገራችሁ ያብቃችሁና ወልዳችሁ ምስሙ ያድርጋችሁ። የኔም አላህ እንዲያሳድግልኝ ዱአ አድርጉ። በተረፈው ደግሞ እንግዲህ አላህ ሁሉን ነገር ይሄ ዕቃ ውድነት ሁሉን ነገር ያንሳልን። ሁላችንም ከኪሳራ ይጠብቃችሁ እናንተንም እኛንም እያልኩኝ ዱአ እያደራረኩኝ ወደ 3ኛው መጅሊስ እናልፋለን ማለት ነው። እስካሁን 2 መጅሊስ አሳይቻችኋለሁ። አንድ በቪአይፒ አንድ ይኸው ኖርማል 30 ቲክነስ ማለት ነው። ከዚህ በፊት ቪዲዮን ሳቋርጥ ወደ ባቲ የተጫነ የሁለት ጓደኛሞችን እቃ እያሳየኋችሁ ነበር ያቋረጥኩት አባይብ ካስታወሳችሁ ማለት ነው። አሁን ከዚህ ቀጥሎ ደግሞ የእነሱን መጅሊስ ነው ማሳያችሁ እና ይሄ 30 ቴክነስ ቦንድር በእንጨት ነው። ግን ይሄንኛው ድጋፉ ያንኛው ቁልፍ የለውም። ይሄ ደግሞ በቁልፍ ነው ማለት ነው። ይሄ ብቻ ነው ልዩነቱ እንጂ የእቃ ጥራት ቲክነሱ ማለት የቁመቱ ማለት ነው። ውፍረትና እንትናው ዝቅታና ከፍታው ማለት ነው እኩል ነው። እና ይሄንን ይመስላል። ይሄም በቀጭኑ ፍሬም የተሰራ ነው። ዋጋቸው ተመሳሳይ ነው የቅድሙ ጋር። ይሄንኛው ቁልፍ አለው። ያው ከለር ደግሞ ይለያል ማለት ነው። ሁለቱም 12 ሜትር አንድ አይነት መጅሊስ ነው ያላቸው። ይሄም ምንጣፍ አለው። አላወጣሁትም። ይሄ በውጭ በኩል አውጥቼ ነው። ያንኛው ምንጣፍ አለው። ያንኛውን ደግሞ ውስጥ ግቢ ውስጥ ነው ያደረኩት። ቦታ ስለማይበቃኝ ነው እላችኋለሁኝ። ሀባይብ 12 ሜትር ስለሆነ ብዙ ነው። ይሄንኛ ደግሞ ከነ ምንጣፋቸው ምንጣፍ ማጭ አለው። ከነ ምንጣፋቸው እንትን ያለ ነው ማለት ነው፣ የተዘጋጀ ነው። እና ውዶቼ እንደዚህ አይነት እቃዎች ሲወጡ ነው እንግዲህ በጥፍ አከሳስረውን የሚሄዱት። አሁን ይሄ እቃ በጣም የቆየ ነው ከታዘዘ እና እነዚህን እንኳን መጅሊሶች ተሰርተው ቁጭ የሚሉ ነገር ናቸው። የፈርኒቸሩ ግን በጥፍ አሾቋችሁ ነው የሚሄደው። አላህ ከመሾቅ እንዲያወጣን ዱአ አድርጉ ሁላችንም ማለት ነው። የእኛ ክስረት የእናንተም ክስረት ስለሆነ አላህ ከኪሳራ ይጠብቀን ነው ሁላችን የምንለው። እንግዲህ ዱአችሁ አይለየን እያልን ቪዲዮአችን ላይክ አድርጉ። ከዚህ በኋላ ኢንሻአላህ አልጠፋም። ብዙ ቪዲዮዎች በነገራችን ላይ ብዙ እቃ ተጭነው ተቀርጸው ተቀምጠዋል። ታውቃላችሁ፣ ደስ ብሏችሁ ካላወጣችሁ ያንን እቃ ልቀቂው ሁሉ አይልምና በዛ ምክንያት ነው የጠፋሁት። ብሎጌንም እየገባችሁ ይውልኝ ባይ